ሰኢድ የገዛ ጓደኛው ምስጢሩን አወጣ። አብዲ የሰኢድን ልጆች እናገናኘዋለን ብሏል። ሱመያ ከኔ በፊት ልጆች አሉት ብላለች ማለት ነው። እንግዲህ እኛ ይታረቃሉ ብለን ስንጠብቅ ነገሩ እየከረረ ነው። ይሄ ደግሞ ሌላ ትኩሳት ነው ማለት ነው። ሱመያ እኔን ፈልጋለሁ ብሎ ሲሽከረከር የነበረው ልጆቹ ጋር ነበር፣ እኔን አልነበረም የሚፈልገው ብላለች። ያኔ ባህር ዳር ሄደ ጊዜ ማለት ነው። እንግዲህ ነገሩ ብዙ ተባብሷል እላችኋለሁ። የመታረቂያ ጊዜያቸው ግን መቼ እንደሆነ አላውቅም። እውነት ለመናገር እኔ ናፈቀኝ። መቼ ነው ታርቀው ሰላም የሚገኘው? መቼ ነው ከልጆቻቸው ጋር አብረው የሚኖሩት? እኔ ናፈቀኝ ያንን ቀን ማየት ማለት ነው። ምክንያቱም አንዳቸው ወደ ሌላ ሀገር፣ ሌላቸው ወደ ሌላ ሀገር እየሄዱ ነው ማለት ነው። እንግዲህ ሰኢድ ወደ የመን ሲሄድ ደግሞ ሀዩ የወርቅ ጃኬት እንድታመጣልኝ ብለዋለች። እንግዲህ ሀዩና ገንዘብ ታውቃላችሁ። በነገራችን ላይ ሀዩ በቃ ሙሉ በሙሉ 100% ሰኢድን ገንዘብ ብላ ነው የፈለገችው እንጂ ሰኢድን ወዳው አይደለም ማለት ነው። ታስታውሱ እንደሆነ ባለፈው ያቺ ጓደኛዋ ማለት ነው ሰኢድን እናስመጣው ደለላ ጋር ሄደን ችግር ውስጥ ነው ምናምን ስትላት ምንድን ነው ያለችው? ቀስ ብሎ ይመጣል ነው ያለችው። ቀስ ብሎ ይመጣል ከፈለግሽ አንቺ ላኪለት እና እሷ ሰኢድን አይደለም የምትፈልገው ገንዘቡን ነው የምትፈልገው ማለት ነው። አንዳንድ ኮሜንታተሮች ደግሞ ሰኢድን በተኝበት ገላው ገንዘቡን እንዳትወስድ ትላላችሁ ማለት ነው። እንደዛ እንኳን አታደርገውም። ልጅቷ እኮ የምትፈልገው ገንዘቡን መብላት መጠቀም ነው። በሱ ገንዘብ መብላት፣ መጠጣት፣ መዝናናት ነው የምትፈልገው ማለት ነው። እሱን ገላው ገንዘቡን ከወሰደች እኮ ገንዘቡን መንግስቱ ይወስደዋል፣ እሷም የምትገባው እስር ቤት ነው ማለት ነው። ስለዚህ እንደዛ አታደርግም ማለት ነው። እሷ የምትፈልገው መጠቀም ነው። ስለዚህ እሷ መጠቀም ስለሆነ ትጠቀምበታለች ማለት ነው። እና ያው እንግዲህ እንደሰማችሁት ባለፈው እንኳን ምንድን ነው ያለችው? ልጅ ከፈለክ ክፈለኝ ነው ያለች። እሷ ልጅ በነገራችን ላይ ታስቀኛለች እንዲሁ ሳያት ማለት እውነቴን ነው የምላችሁ። የሆነ በቃ ኮሜዲ ነገር ራትና ብቻ ፈታ ነው የምታረገኝ። ለማንኛውም እንግዲህ ሱመያና ሰኢድ ነገሩ እየተካረረ ነው ማለት ነው። እንዲታረቁ ኮሜንታተሮች ማድረግ ዘመቻ ማድረግ አለባችሁ። ይታረቁ የሚል ማለት ነው። ከስር ከኮሜንት እየሄዳችሁ ተጽዕኖ ፍጠሩ ማለት ነው። የኮሜንታተሮችን ስለሚያከብሩ ማለት ምክንያቱም እነሱ ቪዲዮ የሚሰሩት ተመልካች እንዲያያቸው ነው። ተመልካች ደግሞ ተጽዕኖ አለው ማለት ነው። ስለዚህ እናንተ ይታረቁ ካላችሁ ይታረቃሉ ማለት ነው። ለማንኛውም ውድ ቤተሰቦች እንግዲህ ያው እንዳልኳችሁ ነው ማለት ነው። ሰኢድ እንግዲህ ሌላ ልጆች አሉት ተብሏል። ሌላ ልጆች ስል ከሱመያ ልጆች ውጪ ማለት ነው። በነገራችን ላይ እኔ ይሄ ነገር ያጠራጠረኝ ነገር አለ ማለት አብዲ ትንሽ ከንግግሩ ይላል ከንግግር ችግር ይመስለኛል እንጂ ከልጆቹ ሲል የሱመያን ልጆች ያለ ይመስለኛል። ለማንኛውም እንግዲህ አብረን የምናይ ይሆናል። እንደሚታረቁ ደግሞ ተስፋ እናደርጋለን። ሰላማችሁ ብዝት ይበል።